ከልብ ያወራልሻለሁ አንቺ ትቀልጃለሽ እንዴ? እንትን አለው በጣም ቀዘቀዘው መሰለኝ። ሼማ ይዛችሁም እንዴ እናንተ ምናምን አለ። የለም እነሱ ሲነግሩሽ እኔ አዲስ ነኛ ገና እኮ 2 ዓመቴ ነው ሬሳ ማጠብ ከጀመርኩ። ግን እነሱ ማለት ነው ረጅም ጊዜ ያጠቡት ግን ብዙ ነገር ነው የሚነግሩ። በጣም ብዙ ያሳለፉት ነገር አለ ከሬሳ ጋር የመጨረሻ ማለት ነው። የአገር ነገር ነው። የአገር ነገር አንተ ማለት አሁን ትተኛለህ? እንዴ አሁን ለመድኩትኝ። አሁንም አልሐምዱሊላህ ለመድኩትኝ። አንዳንድ ጊዜማ በቃ እኔ ነኝ እንጂ እስካሁን እነሱማ አልየውም ወላ ማፊ ከስተመር ይሉልሻል። 2 ፓኪስታኒ እና አንድ እንትን አለ ሶሪያዊ እና አንድ ነው ያለው ኢትዮጵያዊ 4 ነን። ባይዘው ወንድ ብቻ ነው የሚታጠበው፣ ሴት ማጠብ አይቻልም። ወንድ የወንድ ነው የሚያጠበው። ወላ አልየውም ማፊ ኩሁን የሴቶችን ሴቶች አሉ የሚያጡ እንትኖች ሱዳኖች ናቸው ሴቶቹ ስታፋችን። አልየውም ማፊ ከስተመር ይላሉ። ሙል ማፊ ከስተመር ይላሉ። እኔ በቃ የመጀመሪያ ቀንማ ግራ ገብቶኝ ማለት ነው። በቃ እነሱ ማለት ነው ይጨቃጨቃሉ። እንትን አለው መሰለኝ እንደዚህ ያሉ አይደለ የሚገባልሽ ቲፕ ምናምን ነገር አለ። የሆነ ለሰውየው እንትን አለ አይደለ የሆነ ሰደቃ ምናምን የምታውጪው አለ አይደለ ሰው እንትን ሲልብሽ ሲሞትብሽ ምግብ ታደርጊያለሽ፣ ምስኪኖችን ታለብሻለሽ፣ ምስኪኖችን ታብያለሽ አይደለ። መጀመሪያ የሚጀምረው ከኛ ነው። መጀመሪያ የሚጀምረው ከኛ ነው። ለኛ ነው እንትን ዱዓ አድርጉለት ምናምን ነገር። ምክንያቱም እኛ ብዙ ነገር ነው የምናየው። ገባሻ? ብዙ ነገር ነው በቃ ስለሰውየው በቃ ብዙ ነገር ማለት ነው። ከእምብርቱ እስከ ጉልበቱ ድረስ ትሸፍኛለሽ። አይቻልም ማየትም ምንም ማድረግም አትችይም። ከእምብርቱ ከተያለሽ ከዛ በኋላ በቃ ምስኪን ነው ሬሳ ባይዘው ሲያሳዝን። የሰው ልጅ እንዲህ ነው ትያለሽ። ረጁ ብታይ ምንም ነገር ማድረግ አይችልም። እስከዛሬ ስንት አጥባል? በዚህ 2 እና አንዳንድ ጊዜ ደግሞ የሙስሊም ጀናዛ ስናጥብና ውስጥ ስንት አጥባል? አረ በዚህ 2 ዓመት ውስጥ በጣም ብዙ አጥብ ያለው ቢያንስ ከ300 በላይ ይሞታሉ። ከ300 በላይ አላጣምንም ብለሽ ነው? እናጥባለን። አንተ ማሰብ ያለብሽ እኮ እሱን ሳይሆን እኔ በሽፍት ነው በቀን ምን ያህል ሰው ይሞታል። ይሄንን ማሰብ አለብሽ። የሆነ ጊዜማ በቃ ምን ይሄ ነው ምናምን እስከምል ድረስ ማለት ነው ዝም ብለው ይሞታሉ። ኮሮና አካባቢ ነበር ባይዘው እኛ ሰፈር እንደዚህ ያ በጣም ይኖራል ኢትዮጵያ ማለት ነው። አካባቢ ከነበር ኮሮና ጊዜ እኔ ምንሽ የዛሬ 2 ዓመት እኮ ነው የሰራው ኮሮና መቼ ነው ግን አየር ይኖራል። ኮሮና ጊዜ ብትኖር በጣም አየር ይኖራል ማለት ነው። ይጻፍ እኔ ገና 2 ዓመት አይቻልም። ሰዎች ድርጅቱ ስለማይፈቅድ ነው እንጂ እያጠብን እየገነዘን እንዴት አድርገን ገና ስንቀበል ፈርመን ነው የምንቀበለው። ባይዘው ስናስረክብን ፈርመን ነው። አንድ ቀን ባሳይ ደስ ይለኛል፣ ግን ካምፓኒው አይፈቅድም። የሰውን እንትን ካምፓኒው አይፈቅድም። ደሞዝ አለው እና ዝም ብሎ ነው እንዴ? እና ባይዘው በጣም ያበላታል። እንኳን የሰው ልጅ መኪናም ራሱ ተከፍሎ ነው የምናጥበው። ትቀልዳላችሁ እንዴ? በደንብ ነው እንጂ ያለው። ወይዬ ዶክተር ሂዊ ፒስ ነው። ታፕታፕ ኮፒ ሊንክ አለ። በደንብ ነው ያለው እንጂ ይከፈልሻል። ግን እንትን አለ በጣም ማለት ነው ደስ የሚለው ይሄ ካምፓኒ ይረዳሉ። ይሄ ሳይኮሎጂ ምናምን ነገር ተጽዕኖ ስለሚያደርግብሽ ምናምን ነገር እንደምትከብዱት ምን አንሞትም አላችሁ። ስለ ሰው ከሞተ ሞተ ነው ሀላስ። እሺ ሂዊ ዶክተር ሂዊ ወላሂ ነው የማየው። ባይዘው ይሄን ስራ ምን ተከብሩት መልመድ ከፈለጋችሁ እኮ ኮርስ እኮ መስጠት እኮ ይቻላል እኮ ረጁዬ። ሬሳ ማጠብ ምናምን ኮርስ እኮ ይሰጣል አይደለ? ውሽ ያትፈልጉም ኢየሱስ ከፈለጋችሁ አይ እንዴ ሆናችሁ ነው። በጣም እኮ ነው የሚጠቅመው። እንትን ነው አይደለ? መጀመሪያ ስትገቢ ሴት እኮ የሴት ሴት ነው። መጀመሪያ ትሄጃለሽ። የሚፈትነው የሴት ነው። ያ ምንም ነገር አታርጊም። አፕላይ ታደርጊያለሽ። እንደ ድልሽ የሆነ ጊዜ ይደርስሻል። ትሄጃለሽ።
ምንም ሲቪ ምናምን ነገር የለም። ላንጉጅ ትጠየቂያለሽ። ምክንያቱም ከሰዎቹ ጋር የምትግባቢበት ከአጣቢዎቹ ጋር ትሄጃለሽ። በቃ ተላላኪ ነሽ። ውሃ ክፈች ይሉሻል፣ ዝጊ ይሉሻል፣ ጨርቅ አንጥፊ ይሉሻል፣ ቁረጭ ይሉሻል፣ መቀስ አቀብኝ ይሉሻል፣ ሽቶ አቀብኝ፣ በኩር አቀብኝ ይሉሻል። አለቀ። 3 ወር ያስተምሩሻል። ኬቱ ጋር ነው የሚጀመረው? የሙስሊም ሬሳ ሲመጣ የክርስቲያን ምንድነው ስሙ? ይሄ ደግሞ አሉ እንትኖች የሚባሉ ሂንዲዎች አሉ አይደለ? ሂንዲ ነው የሚባሉት ምናምን ብቻ የተለያየ አለ። ምክንያቱም እንደ ኢትዮጵያ ማለት ነው። በቃ ኢትዮጵያ ማለት በቃ አንድ ሰው እኮ አሁን እኛ ጋር የሚመጣው እኮ ሲገነዝ ምን ሲባል እኮ ለመቅበር ብቻ እኮ አይደለም። ታውቂያለሽ? ለመቅበር ብቻ አይደለም። ወደ ሀገሩ የሚላክ አለ። እኛ ጋር ተሰርቶ ተስተካክሎ መርፌ ተወቅቶ ምን ብሎ ወደ ሀገሩ የሚላክ አለ። እኛ ጋር ጣጣውን ጨርሶ ገና ነች እኮ። አሁን ለምሳሌ አንዳንድ ጊዜ በድንገት ምናምን ነገር ይሞቱና ከዛ በኋላ ሜዲካል ይሄዳሉ። ሬሳቸው ፓስ ከሆነ በቃ እንደዚህ ያኒ ምንም የሚያጠራጥር ነገር ከሌለ እኛ ጋር ይመጣሉ። እናርጥባለን፣ እንከፍናለን፣ መርፌ እንወጋለን። ከዛ በኋላ ጠዊል እንልካለን፣ ፍሪጅ ውስጥ ማለት ነው። ከዛ ይወጣና ደግሞ ወደ ሀገሩ ይላካል። እና በአጋጣሚ ይሄንን ስራ ማለት ነው ረጁዬ መማር ከፈለግሽ አላይንም ብራንች አለን። አመሰግናለሁ። ምነው ህይወቴን መቃብር ማድረግ ወይ ነው እንዴ? ስንት መማረው ነገር እያለ እንዴ ስራማ መናቅ የለብሽም ውዴ። መናቅ ሳይሆን ህይወቴን እኔ መቃብር አላደርገውም በገዛ እጅ። ምን ነው ጋይሶች ፎሎ ታፕታፕ አድርጉ። ያስፈራል እንጂ አሪፍ ነው። በቃ ህይወትን አሁን ከዛ በኋላ ማለት ነው ህይወትሽ ረጁዬ ቀለል ያለ ላይፍ ነው የምትኖሪው። በቃ ምክንያቱም ሬሳ ማየት፣ ሬሳ ማጠብ፣ ሬሳ መንካት፣ ሬሳ መንከባከብ ማለት በጣም ስትረስ ያለው፣ በጣም ህመም ያለው፣ በጣም ጭንቀት ያለው ነገር ነው። እሱን ለመድሽው ማለት በቃ ምንም ያስፈራሽ የሚያስጨንቅሽ ነገር የለም እዚህ ምድር ላይ። ከዛ በኋላ 1 ወር ብትቸገሪ ነው ያስጠላሻል። እጅሽ ነፍቺ በዚህ ምግብ ልብላት ያለች ደሞዙ አሪፍ ነው። ስራ እኮ የለም እኮ በቃ አስቢው። መግባት ስላለብሽ ብቻ ትገቢያለሽ እንጂ ሁሌ አይሞት። ቀን በቀን አታጥቢ እኮ ግን ትሄጃለሽ። መስተካከል አንዳንድ ነገሮች ቤቶቹ ምናምን መጀመሪያ እኮ አላውቅም ነበረ። የምር አላውቅም። አልነገርከኝም እኮ መጀመሪያ ሬሳ እንደምታጥብ ባቅ ኖሮ እኔ አጠገብህም አልደርስም። አንቺ የምታውቂው መኪናውን ብቻ ነዋ። እኔ እኮ ብዙ ስራ ስለምሰራ ኖርማል ነው። እኔ ራሱ ድሮ ሳጥብ ነበር መኪና ማዳም ቤት ኖርማል ነው። ግን ሬሳ ከባድ ነው። እኔ ባቅ ኖሮ አልጠጋህም። አባቴ ሙትበት ይቅርታ ይሄን ስላልኩ ግን ረጁ አንድ አሁን እኔ ማለት ነው መኪና በስልክ ተደውሎልኝ ነው ማጥበው። አሁን በጣም እቃው አለኝ ምን አለኝ ፕሮፌሽናል አጣቢ ነኝ። 150 ድርሃም ነው አንድ መኪና የሚከፍለው። እሱን አሰራም ታዲያ ሬሳው እጂ 2 ሰዓት እሱ ራሱ ምርጥ ስራ ነው። ብር ነው ብር። አሁን ወጥ ታዲያ አንተ እኮ አሁን ኖርማል ከሚባሉት ውስጥ አትሆንም። ለምን ሬሳ በየቀኑ ይሄ በቃ ቴንሽንን ሰርቆታል ለአንተ ለህይወት ክራ። አንቺ ዝም ብለሽ ነው ይኸውልሽ፣ አሁን ላይሰንሱን ይኸውልሽ፣ ውሽ አንቺ ዝም ብለሽ ነው ትፈሪያለሽ። አሁን ላይሰንሱ ውድ ስለሆነ ነው እንጂ አሁን እኔ ጋር አይተሽዋል። ቤቱን ብዙ ትልቅ ነው። ሳሎኑ 2 መኝታ ቤት፣ 1 መኝታ ቤቱን ላይሰንስ 18,000 ብር ነው ከፍቼ እዛ ማጠብ ልጀምር ነው። አላህ ካለ ዱአ አድርጊ። አረዛ 18,000 ድርሃም ነው። መተው ቼክ ያድርጉትና የቺኛዋ ከመኝታ ቤት አጠገብ ያለችውን እሷን ማጠብ ያላረገው ነው። ምን እሷ አያረግም እንዳትዪ አባቴ ምን ያረግ ትችያለሽ። ካስተካከልሽው ቤቱን ካስተካከልሽው እኔ ቤቱ ትልቅ ነው። ይኸውልሽ 4 ክላስ ቤት ነው አንዱ ቤት ውስጥ ብቻዬን ነው የምኖረው። አሁን 18,000 ድርሃም ነው ላይሰንሱ አሉኝ። ላይሰንሱን ካወጣሁኝ ቤቱን መተው በለዲያኖች ቼክ ያድርጉትና ይሄ ማስተንፈሻ ውሃ ማስተንፈሻ ምናምን መስተካከል ያለበትን ነገሮች ካስተካከልሽ ቤትሽ መጀመር ትችያለሽ። ግን መኪና ያስፈልጋል፣ ትልቅ የአምቡላንስ መኪና ሬሳው የሚመጣበት
ቤቱን ሊጀምር አስቤያለሁ። ከአላህ ጋር አላህ ካገዘኝ ዱአ አድርጉበት። እናንተም ውሽዬ በቻለሽው አቅም ዱአ አድርጉ። ኧረ በኢየሱስ ሜዘር ያበደልኝ በኢየሱስ የሆነ የሚባል ተረት አለ ብለህ አሁን ትርጉሙን አታውቁትም እንጂ እሱ ነበር ለእኔ መልስ። ልተርችብን ነው የስራ ተነሳሽነት ማድነቅ ነው እንጂ ያለብሽ አንቺ ገንዘብ ይሁን እንጂ ሬሳ ሆነ አልሆነ ምንም ማድረግ የማይችል ነገር ወደ ሀገሩ መሸኘት እኮ በጣም ጥሩ ነገር እኮ ነው። ከአላህም ታገኛለሽ። እንትን ሳይ ያልኩበት ጊዜ ሆኜ ነው ግን ሲያወራ አሁን ከእንቅልፍ እየነቃሁ ነው። ምን ሆኜ ነበር አልኩኝ። ምን ሆኜ ነበር ደግሞ ቪዲዮ እንዳቃሉኝ ምን ሆኜ ነበረ ግን ምን ሆነሽ ነው? ፋሲካ ሴት ነች። ተጨባበጡ ከጀለሶች ጋር እያወራሁ ከጀለሶች ጋር ጀለሶች ደህና ነች። ደህና ነች። ላስታውቅሽ ፋሲካና ረጁ ተዋወቃችሁ። ስወድሽ ቁጭ በይ እንታወቃት። እንዴት ነሽ የኤክሴ ፍቅረኛ? ደህና ነሽ? አለሽ ማሬ? ተጋብታችሁ ለሰርጋችሁ ያብቃን። አብራችሁ ሬሳ አጠቡ። አብራችሁ ሬሳ አጠቡ ትልሻለች። መቅዲ እንዴት ነሽ? እኔ ውሹ quba kana maaltu si gube ibidde kana ho ibidde kana gubatti argite makanatti maatti deemta yaa wallaalummaa kee ala yaa gareessa ho gannani jaarani asmeetut ማሬ ተረቱ ረዘመ እኮ ተረቱ ረዘመ። እናቴ ጥቅስ ሆነብን። አጠር ያለ የሚገባንን የገባው ገብቶታል። እባክህ ምን ሆንሽ? ሰዎቹ ሄዱ። ኧረ እባክሽ የኔ ቆንጆ አምሮብሻል። እውነት ማሻአላህ ትጥጡ ረጁ ምን ነው አፍሽን ያሽ? ምንም ነግጭ ትንሽ ግዴለሽ ነው ስሙትልሽ። ወንድ እኮ ነው ማሬ፣ ወንድ እኮ ነው ጓደኛዬ። ኧረ ምንም ችግር የለውም። አላልኩሽም እንዴ? የምር መሰለኝ እኔ እራሱ ላምን ምን ቀረኝ። ሴት አይደለችም አላያችሁ? ወንድ ነው። እንዴት ነህ ኮዴ? እንዴት ነህ ኮዴ? ደህና ነህ? የኔ ማሽቃበጥ ውሃ በላው ደስ ደህና አለ ሆዴ። ሰላም ነው በሰላም ነው አለ። እንዴት ነህ ኮዴ? አለን ይመስገነው። ደህና ነው። ጠፍተሻል። በጉጉት እየጠበቅንሽ ነበር። አለሁልህ ኮዴ። ኧረ ብቅ በይ። እሺ ተናፍቀሻል። ባለፈው ያወራሽው አስታወሽ አይደለ? ያለን ቤቱ ያልኩሽ ተበላሽ። እኔማ በድምጽ እኮ እሱ ነው እንትን የሚያመጣልን እሱ ነው የሬሳውን እንጨት አቡጀዲው ምናምን የሚያመጣልን እሱ ነው። አልቆ ነው አራግፎ መጥቶ ነው። ሁሉንም አራገፍ። ሁሉንም ፈረምክ
ብራው እሱ ነው የሚያመጣልን። አንድ ሁለት ፍሬ ነው የቀረው። በቃ ችግር የለውም አያልቅም። ደግሞ ስራ የለም። شو عم بيصير حبيبتي؟ لا هذا صديق وانا اعرف مستحيل يجيب بنت مستحيل مو لهالدرجه مستحيل يقدر ينساني. اوكي هذا كويس. ليش؟ يمن 10 ሲያወራ ልጁ በቃ ረጁዬ ሰላም አለይኩም። በቃሽ። ወአለይኩም ሰላም እህቴ ቻው ድምላሌ ቻው ወንድሜ። በቃ ካብጻይኩም ሆነው ረጁዬ ማታ ልላክልሽ ራስ አልካይ ማራት አላይነች ይምጣልሽ ምግብ ማ አንቺ አበላለ ተመቸኝ አላልሽም? አመሰግናለሁ። በጣም ነው የማመሰግነው። ፈጣሪ ያክብርልኝ። እንደ ሐሳብ ምግብ አትብላ። ከዚህ ሁሉ ከዚህ ቁጠባ እንደ ሐሳብ ምግብ አቁም። ማሬ ደግሞ ማለት ነው ደግሞ ምን ይላል እያየው እኮ ነው ላይቡ ማለት ነው ምን ይላል እኔ በዚህ ወር ወጪ ያወጣሁት 125 ብቻ ነው። እሱንም ሰው ጋብዤ ነው አላለም። አላላይ ወፈክ አንጀት ለክ አፍኮ ያንንም አፈረት አይደለም ወላሂ ሂሳብ ስሰራ ለራሴ ያወጣሁት 28 ድርሃም ነው። 100 ምናምን ብር አንቺ ነሽ ያስወጣሽኝ። አምላኬ ሆይ እንዴት አጠፋው ይስደም ሆነ ወዲያው የገባኝ ወዲያው የምን ወይኔ ውሽዬ መርዝብኝ ያልኩት ራሴም ማለት ነው። ይኸውላ ብር ይኸውልሽ ስሰራ ይኸውላ ብር እንዴት ገና በ10 ቀን ሳይሞላኝ አወጣው ብዬ ሂሳብ ስሰራ ለሽንኩርት ለድንች ያወጣሁትን ሰራሁኝና ከዛ ከሷ ጋር ያወጣሁትን ስሰራው 30 ድርሃም የሆነ ቦታ የገባንበት ኢንትራንስ ከፈልን። የሆነ ቦታ ደግሞ የሆነ ነገር እንትን አለን የለም ወላሂ የኔ ነው ሰሪ ስልኪናለ የምር አንድ ቀን ለዴሊቨሪ 20 ብር ከፍሎልኝ ጽፎታል ወረቀት ላይ አንጀት ከዛ በኋላ ሰራው ስልኩ ላይ ነው እንጂ ማስታወሻ ላይ ፍቅረኛዬ ፋሲካ 20 ድርሃም ተቀብላኛል ብሎ ቢጽፍስ እኔማ ሰጠሁት ጦሴ ነው ጣብዬ እንዴ እሱ ለካ ይጽፋል። ወላ ደብተር አለው መኪና ውስጥ ለሰው ያበደራትን እያንዳንዷን ይጽፋል። ሂሳብ ሰሪው አሁን እኮ 2 ብር እሺ ይገርምሻል እንዴ 2 ድርሃም ስሚ 2 ድርሃም የሳምንት ወጪ ላይ ጎሎብኝ ብሰራው አልመጣልኝ። ምን አድርጌ ነው 2 ድርሃም የጎደለብኝ አልኩኝ። ለካ ትዝ ይለኛል ለካ እነሱ ጋር ሄድኩኝ ጊዜ ፓርኪንግ የቆረጥኩበት 2 ድርሃም ወረቀት ላይ ቼክ ሳደርግ 2 ድርሃም 1 ሰዓት የከፈልኩት ትዝ አይልሽም? እሱ ነው አይኔው እና ነው ዘንድሮም ግን ተበልቶ እኔ በጣም አለ ክፍት ነው አለ ይሄ ኮኔክት አድርጓል አይፎን ይሄ ኮኔክት እንዳልታጋጭኝ ነው። አምላክ እስራኤል ሆይ እኔ ምን አጥፍቼ ነው ግን አንቺን ያዛዛብኝ ዘንድሮ? ያልሽ ረጁ ምን እንዳረገች ልንገርሽ። መጀመሪያ እኔ ልክ ላይቤን እንደከፈኩ መጣች ተቀበልኳል። ከዛ ሰላም ብላይ ሳጨርስ ሀቢብን አመጣች። ወንድሜ ሀቢብን ተቀበልኳ አመጣችውና ይሄው ታረቁ የሰው ምክር አትስሚ ምናምን ትላለች ማለት ነው። ማን እንደመከረኝ እኔ ምን አቅላታለሁ? እኔ ጻልጅ ነኝ እንዴ? አሁን ደግሞ ገልብጣ ያ ሁሉ መሐላትታ ይቅርታ አርጊልኝ እንደ ትልቅ ሰው ልታሳርቂኝ መጣሽ። ይቅርታ ኦፍ ኮርስ አረግለታለሁ ወንድሜ ነው አልኩሽ። አሁን ደግሞ ነገሩን ልገለብጩ ጣውላ ልገለብጩ አስቢ ያ ረቢኪ አንቺ ሪሚዬ የኔ ፍቅር ኧረ አንቺ ክብነሽ የኔ ውድ እንዴት ነሽ? ሰላም አለሁልሽ የኔ ውድ አለሁልሽ የኔ ውድ። አንቺ ፋሲካ ለምንድን ነው ልብስሽን አሁን የማትሸጪው? እኔም ደግሞ ቤቱ ጋር ልሽ ረጁን እየጠበኳት ነው። ረጁን አስቀይማ አስወጣቻት። ረጁን ደውዬ ነይ ግቢ ፕሊዝ። ለምን ሰው መሀል ትናገር ይቅርታ ትበላ ብዬ ነው። ረጁን እየጠበኩ እኮ ነው። አንቺ ዜድ ዱሃዛ የምር አሁንስ አበዛሽው። አዚ ደውል አሜሪካ ፕላስ 1 ፈልጊ። ምን ማለት ፈልገሽ ነው? እንዲ ኮምፕሊት አድርጎ ያልሽ ነው ማሬ አለብኝ እኔ ታብታብ አድርጎ ወይ ለኔ ነው የኔ ፍቅር ያልሽ የኔ ፍቅር ወርቅ እየሸጥኩ ነው። ሀቢብ ደህና ነህ? እሺ የኔነት
ሃይ ሀቢብ አንተ በስነ ስርዓት ሰውን ሰላም አትልም እንዴ? ምን ማለት ነው ሀቢብ እንዲህ ማለት? ወይ ጉድ! እስቲ ከዚህ በላይ ሰላምታ አለን? ንቀኝ ማሪ ዜድ ንቀኝ። አንቺ ነሽ የምትነቀይ ሪምዬ። አይ ሻላ እንዳታስወጣት፣ ይጥፋት፣ መውጫውም ይጥፋት፣ እንዳትወጣ። ወይኔ ዜድ ሪምዬ ኧረ በእናትህ ሪም አናግርም። ትቼዋለሁ። ምን ላድርግሽ? ወይ ሪምዬ እዚህ ሆነሽ ወርቁ የምትጋዙ ብሄርት ያላችሁ ያላ ኮልሚ ብሩን የመረጥሽው ለምንድን ነው ብሩን የማታስገቡት? ይኸው ልታስገባልሽ ነው። እንትኑ ምላጩ ብሻለሽ ልታስገባልሽ። ምላጩ የለም ያለውን አስገቢ። አንቺንም ይኸው አሁን 5 ግራም ከምናምን መጥቷል። ታስገቢያለሽ ብሩን አታስገቢም? ምንድን ነው 5 ግራም ምናምን ያንገቱ 5 ግራም አምጪልኝ አለሽ? አዎ እሺ አስገባለሁ። እሱማ ኮፕሊክ ጋይ መጣ ኮፕሊክ አሳይኝ በይ። እዚህ አሳይኝ ይኸው ዜድ አሁን አሳይኛ። ዋ ገበያ ለኔ ማትስጊልኝ። ኮፕሊንግ ታፕ ይገዛልኝ ሰው አለ። አሳይኝ። ኮፕሊክ አምጪ 5 ግራሙን። ስንት ግራም ነው ይሄ? 5 ግራም ማርያምን በይ። እናቴ ትሙት ይሄ 5 ግራም ነው ወላሂ በይ። ወላሂ ናዚ 5 ግራም ነው። የሰው ወፍራም ነው ማሬ፣ በተፈጥሮ ወርቋ ወፍራም ነው። ለዛ ነው ብዙ ግን በይ ኢሳቡ ሪምዬ፣ ኢሳቡ 5 ግራም በዶላር ስንት ነው ንገሪኝ አሁን። ትልሻለሁ በኋላ ነይና። እሺ እናቴ መጣሁልሽ እናቴ የኔ ፍቅር አይደለም። አሁን እያጣላሻቸው ሀቢብ ለምንድን ነው በስነ ስርዓት ሰላም ያላልካት? አባቴ ሙት ይደብራል። እንዲህ ትላታለህ እንዴ? ሰላም ለምንድን ነው የምላት? እሷ ነበረች እንዴ አንደኛ ቀፍ ጋር ከተጣራሽ ብሎክ አድርግሻለሁ አላለችሽም? ታርግሽ አሁን እኔ አልሰማሁም። አደባባይ ወይኔ ከሰው ተቆራረጡ። እሷ ከሀቢብ ጋር ከታረቅሽ ወላሂ ከሀቢብ ጋር ከተጣላሽ ወላሂ አልሰማሽም። ከሀቢብ ጋር ከተታረቅሽ በቃ ካሁን በኋላ እኔ ብሎክ አድርግሻለሁ ስትልሽ ኪዩን ደግሞ ሪኮርድ የምታደርገው ከታች ነበረች፣ ከአንቺ ታች ነበረች። እኔም ብሎክ አድርግሻለሁ ካሁን በኋላ ቆፍጠን በይ ምናምን ሲሉሽ ነበር። በሰው ኧረ በእናትህ ሀቢብ በእናትህ ተው ሀቢብ ከሰው ጋር ታጣሉ። ለምን እተዋለሁ? አንቺ እኮ ማለት ነው ይኸውልሽ፣ አሁን አንቺ ማለት ነው አንቺ ሚዛናዊ ነው መሆን ያለብሽ። ከአንቺ ጓደኛሽ ነች መከረችሻ። እሷ ደግሞ አሁን ለእኔ ደግሞ እንደ ጠላት ሆነች ማለት ነው። በቃ አሁን በቃ በእናትህ ተው። እኔ አልሰማሁም፣ አሁን የምትሉትን ጆሮ አልሰማሁም። አሁን ረጁን ይቅርታ በያትና እኔ ወደ ስራዬ ልሂድ። ረጁን ይቅርታ ረጅዬ እኔ ፍቅር እኔ እኮ ይኸው መሀል እንደምንቀር መቼ አውቀን ነበር። እኔ አንቺ ክዊን ሪም ገባኝ ማሬ። እኔ ምን አገባኝ? እኔ ምን አገባኝ? አንቺም አልተባልሽም። አሁን ሪም ስትመጣ ሰላም በላት ሲባል ሀይ ሳይላት እንዴት ነህ ሀቢብ ስትለው እንደዚህ ብቻ ወጣ ልጅ ምን ይሞላላታል ደግሞ ለሪምዬ ና ሙድሬ ተፈጣለሁ። አሁን ራጁን ይቅርታ ራጁ ሀቢብ እኔ እንደነገርኩሽ ነው። ችግር የለውም ራጁ እንደነገርኩሽ ነው። መጣች ገና ቲክቶኬን እንደከፈትኩ እኔ በስመ አብን ብያለሁ። እኔ እንዴት እንደመጣች አላውቅም። መጣች አሁን ልትሄድ ነው የውላት እቺ ሸሪራ ማለት ነው። መጣች ተቀበልኳት። ቆይ ሚውት ላድርገው እንዴ እሱን ተቀበልኳት። ራጁ አባቴ ሙት ነው የምልሽ። ከዛ ልክ እንደመጣች ሀቢብን ይዛ ልክ ገብታ ሰከንድ ሳቆይ ሀቢብን አስገባችሁ። ይመችሃል። ከዛ ለምን አትታረቁም አለች። ከእናንተ ኸጥኒ ታህት መወቅፍ ገባሽ? አረብኛ ገብቶሻል። ኸጤትኒ ታህት መወቅፍ ሰአብ የደ ተረጃት ለወራ አንዴ ኮፕሊንግ ጋር ወይኔ ይዘጋብ
አሁን ዝም የምትለው እኮ ሀቄን ልደፍን ነው። ገብቶሻል? ባይሆን ይኸውልሽ ረጁ ከኔ የምትወደው አንድ ባህሪ አላት። ረጁዬ ያንን ቪዲዮ ላክላት እንደ ጃ ለባዲ ሄክ መሻክል ላ አማራ ነሽ? ጉራጌ ነሽ? Yes. ጉራጌዎች ብሎክንም ታስባላችሁ ማለት ነው? No way, because she's my friend, you know. No way, she's my friend. So that's why. የነጭ በሽታም አለብሽ ነው እንጂ ነጭ ነጭ ቺክ 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 ጭራሽ ሰው ብሎክ አራካይ ብለሽ ትመጫለሽ። እኔ ጋር አውቃታለሁ። እኔ የምጠራልኝ ሰዎች ራሱ አላውቃቸው። ወይ ጉድ! ከባድ ነው። Hey, Joker. ወይ እንዴት ነህ? ሰላም ነሽ? አለሁልህ ጆከር፣ ደህና ነህ? አለሁልኝ። ምን ልታዘዝ? ጥብስ። ምንድን ነው የምሰማው? ሙዚቃ? አይ ስክሮል የምታደርግ ጓደኛዬ። ምንድን ነሽ? አማራ ነሽ? አዋ ሀሳብ አለሽ? አይ የለኝም። አይ ጀስት ቱ ሴይ ሃይ ጆካዬ። ሰላም። እሺ ቴንክ ዩ አባቴ። የራስህን ካልወደድክ ማንን ትወዳለህ ትላለህ አባት። የእኛ ኦሮሞዎችን አመናጭቀው ያሰጣል። ሃይ አረቢ ወላ እንግሊዝ? ሃይ ሶኬ ገዝቱ እንደዲስ ነው ልቤን አደረጋችሁኝ። እኔም እናንተ ጋር ልዳረግ ብዬ ነው የገባሁት። አቤት ሩጫችሁ! ከአንዳንድ ደረደራችሁት። እሺ እኔ ማንን ላስገባ? እስኪ ይህች ባለጌጧ ምን ተመላለሰች? ጆከር ለምን አስወጣኝ? አንቺ በዚህም ባንጋሊ ይዘሽ እንዳትመጪ ነው። ኧረ ሳላውቀው ነው የገባብኝ ቅድም። ያምር ፕሮፋይልሽን ለምን አትቀይሪም? እሺ እቀይረዋለሁ።
ስትቀይር ያስገባሻል። ምን ነው ያስጠላል እንዴ? ምን ያርግሽ? ቂጥሽን አንቺ መጀመሪያ ጭራሽ ገበያ አደረጋችሁት እኮ። እዚህ አካባቢ ላይ ጥማት ያለበት ወንድ ሊኖር ይችላል። እዚህ ሊሳሳት ይችላል። እትየኪዱ ያለሽ ደጅ ስለዚህ ይህ ያፎነደዳችሁ ቪዲዮ የምትሰሩትን ተው። አንደኛ ለቤተሰቦቻችሁን ቢያዩት ወይኔ ልጄ ወይኔ 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 ትባላላችሁ። ሁለተኛ ነገር ለወንድ ልጅም እንደዚህ ድንገት አይቶ ሊተኩስ ይችላል። ዘር ይጠፋል፣ ዘር ይረግፍብናል። እባካችሁ ተው። ይሄ አፉን እናትልበለ የዝንባ ሜዲቃላ የቅማላም ናታ እናት ትበለ እና ተው በቃ። ጆኪያ ሰላም፣ እንደት ነህ? አድናቂ ነህ ወንድሜ። እኔ የምልህ 10,000 ማግባት አቃተኝ። እስቲ አስገባኝ። አንተ ፋሚሊ አስገባል። ብሔርህ ምንድን ነው? ብሔርህ ደቡብ ነው። ከታይ ሆነ ታብታብ ትገባለህ። ከታች ወደ ታብታብ አድርግ ትገባለህ። 10,000 ትገባለህ። አስገቡት። 10,000 ሰው አለ።